የመንፈስ ቅዱስ ሰብነት ከስራው ይለያል። እሱ ሳናቅ ልንሰራለት ብንሞክር we cannot achieve doing this way የእሱን ፍቃድ ልንሰራ አንችልም። እሱ ሳናቅ ልንሰራ ሰሪውን ሳናቅ ልንሰራለት ብንሞክር ከስራው ሰሪው ይቀድማልና ሰሪውን ወቀሩት። ለሱ ከመስራት በፊት ነው ሰሪውን ወቀው። ለሱ ከመስራት በፊት ነው ሰሪው አንተን ይስራህ ነው ሰሪው አንቺን ይስራሽ ነው። ያኔ ነው የምትሰራው ስራ እንደ ፈቃዱ ይሆናል። የብዙ ስህተቶች መነሻ መጽሐፌም ላይ እንደተጠቀሱ ሰሪውን ሳያውቁ ለመስራት መሞከር። ለምሳሌ በሕክምና ሙያ መጀመሪያ የምናጠናው በሽታን አይደለም፣ ኖርማሉን የሰው ልጅ ነው። ኖርማሉን የሰው ልጅ ሳናጠና በሽታውን ብናጠናው አናውቅም። ከበሽታው ዋናው ኖርማሉ ይቀርም፣ አናቶሚ ይቀርም፣ ፊዚዮሎጂ ይቀርም፣ ፓቶሎጂ ይቀርም መጀመሪያ። ከዛ በኋላ ኖርማሉ ስራው ይመጣል። እና ዛሬ መንፈስ ቅዱስን የምናገረው because of time መጽሐፌ ላይ በሰፊው አለ። ግን ዛሬ ካለኝ ታይም አንፃር ከኢየሱስ አስተምሮ አንፃር ብቻ ነው ስለጋር ከኢየሱስ ትምህርት ኢየሱስ ስለ መንፈስ ቅዱስ ከተናገረው ነገር ብቻ ተነስቼ መንፈስ ቅዱስ እንዲህ የሚለው ለማብራራት ሞክራለሁ። እና የሚገርማችሁ ስለ መንፈስ ቅዱስ የኢየሱስን ያህል ተናገረ፣ የኢየሱስን ያህል ያስተማረ፣ የኢየሱስን ያህል ያብራራ። ከኢየሱስ ብቻ አስተማረ፣ እኛ ላናስተምሩ አርዊ እና የመንፈስ ቅዱስን ማንነት ኢየሱስ ካሳየበት አንደኛው ዮሐንስ 14:15-16 የትወዱኝ ትእዛዜን ጠብቁ እኔ አብ እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል ይላል። ሌላ የሚለው ቃል the original Greek says alos አጽናኝ የሚለው ደግሞ ፓራክሌቶስ ይለዋል። አሎስ ማለት ወደ አማርኛው በእንግሊዝኛ ሲተረጎም ሌላ የሚል ሐሳብ ቢኖረው ኦሪጂናል ሐሳቡ ግን ምን ማለት ነው? እንደኔ አይነት ሌላ እና በግሪክ ሁለት ሌላ የሚሉ ቃሎች አሉ። የመጀመሪያው አሎስ ሲሆን ሁለተኛው ፔትሮስ። ፔትሮስ ማለት ቶታሊ የማይገናኝ የማይዛመድ ሌላ ማለት ነው። ለምሳሌ ሰው ብለህ ዝንጀሮ ካል፣ ሰው ብለህ ጦጣ ካል እንደዛ ነው። እኔ በሙያ የህፃናት ሐኪም ነኝ። 2 ሳምንት ሰርቼ ስወጣ እንዲላቸዋለሁ ሌላ የህፃናት ሐኪም ነኝ ኔክስት ዊክ ይመጣል። ምን ማለት ነው? እንደኔ አይነት መልኩ አይደለም እንደኔ አይነት ነው። ሴት ልትሆን ይችላል፣ ቀይ ልትሆን ጥቁር ሊሆን ይችላል። ግን የምንሰራው ፕሮፌሽን አንድ አይነት ስለሆነ ሌላ እንደኔ አይነት ይመጣል ብላ ኢየሱስ የተጠቀመው አሎስ እንደኔ አይነት ግን እኔ አይደለም። በመንፈስ ቅዱስ ላይ የተዋሹ ውሸቶች ብዛታቸው መጽሐፍ ላይ ክርክሮች። የመጀመሪያው ክርክር መንፈስ ቅዱስ ኢየሱስ ነው የሚል አሁን የሚያስተምረው ኦንሊስ ይባላል። ከዚህ የጀመረው መንፈስ ቅዱስ ኢየሱስ ነው፣ መንፈስ ቅዱስ አብ ነው የሚባለው ውሸት። እንደኔ አይነት ግን እኔ አይደለም። ለምሳሌ ሙዝ ብለን ሌላ ሙዝ፣ ዝንጀሮ ብለን ሌላ ዝንጀሮ፣ ሰው ብለን ሌላ እንደምትለው the same kind but different is the Holy Spirit። እንደ ኢየሱስ አይነት ግን ማን ነው? ኢየሱስ አይደለም። ምን ማለት ነው? ኢየሱስ መለኮት እንደሆነ the Holy Spirit is መለኮት ነው። he is God። ኢየሱስ ኤልሻዳይ እንደሆነ መንፈስ ቅዱስ ምንድን ነው? ኤልሻዳይ ነው። ኢየሱስ ጌታ፣ ኢየሱስ ጌታ። ኢየሱስ የሆነው ሁሉ መንፈስ ቅዱስ ምንድን ነው? ነው አሎስ with Jesus። ኢየሱስ ፍጻሜ እንዳልነበር መንፈስ ቅዱስ ፍጻሜ ቲቺንግ ኦፍ ምንድን ነው? ጆባ ዊትነስ አሪዮስ የሚባለው ምንድን ብሎ ነው የሚያስተምረው? ኢየሱስ የእግዚአብሔር ወልድ አብ ፍጡር ነው ብሎ ኢየሱስ ደግሞ ማን ፈጠረ ይላል? መንፈስ ቅዱስን ፈጥሯል። the same kind ምን ማለት ነው? ኢየሱስ ፈጣሪ እንደነበረ
evidence. Genesis 1 ዘፍጥረት 1:3 ላይ ምን ይላል? ምድር ባዶ ነበር፣ በጥልቁ ጨለማ ነበር፣ በውሃውም ላይ የእግዚአብሔር መንፈስ ብሎ ነበር፣ ሰፎ ነበር። the creative work የመፍጠር ስራ ገና ስለ መንፈስ ቅዱስ መጽሐፍ ቅዱስ መናገር የጀመረው የመጀመሪያው ፔጅ ላይ ገና ግን የእግዚአብሔር መንፈስ በውሃው ላይ ብሎ ነበር፣ ሰፎ ነበር። በምን ቦታ ላይ? በባዶ በጨለማው destroy አንዳንዶች እንደሚሉ destroy በሆነው ዓለም ወይ ገና ባልተፈጠረው ዓለም ላይ መንፈስ ቅዱስ ዶሮ ጫጩቶች ላይ ለማሞቅ እንደምትቀመጥ መንፈስ ቅዱስ ባዶ ጨለማ ምንም የሚታይ በሌለው ምድር ላይ መንፈስ ቅዱስ ካረፈ ባዶ አይቀጥልም። ለምን ጮሃሜ ናት? መንፈስ ቅዱስ ከመጣ ጨለማ መሆን አይቀጥልም። ለምን? መንፈስ ቅዱስ ምንድነው? ፈጣሪ ነው። ምንን የፈጠረው? ሰማያትን የፈጠረው፣ ተራሮችን ሸብ ያደረገው የእግዚአብሔር መንፈስ አንተ ውስጥ ፈጥሮ አንተ ውስጥ መጥቶ እንደማን እንደጨለማ አይቀጥልም። በባዶነት አይቀጥልም። መንፈስ ቅዱስ ባዶነትን አፕሪሼት እያደረገ ሊኖር አይደለም። ከገባ ልዩነት ይፈጠራል። ከገባ ጨለማ ይከፈላል። ከገባ ባዶነቱ በውበት ይሞላል። እሱ ከመጣ የሌለ ነገር መፈጠር ይጀምራል። ዛሬ መንፈስ ቅዱስ ፈጣሪ ነው። በአንተ ሕይወት ፈጣሪ ነው። በአንቺ ሕይወት ፈጣሪ ነው። በአንተ ባዶነት ላይ ፈጣሪ ነው። ዛሬ በባዶነት ላይ መንፈስ ይመጣል። ባዶነት በሆነ ውበት፣ በሰማያዊ ውበት፣ በሰማያዊ ጠረን፣ በሰማያዊ መዓዛ ወይም የኢትዮጵያ ቨርሽን የለውም ማለት ነው። አንዳንዱ ኢትዮጵያ ያርጉ ነው ምስሉ የአፍሪካ ቨርሽን ሰው መንፈስ ቅዱስ ዘላለም ነው። መንፈስ ቅዱስ መለኮት ነው። የእግዚአብሔር ሰውን በመልካችንና በምሳሌያችን ምን እንበል እንፍጠር። ማነው ባዩ ማንን ነው ያለው ወይም እንፍጠር ያለው? the term ሰው በእግዚአብሔር አምሳል የተፈጠረው ሰው ነፍስ፣ መንፈስ፣ ስጋ ሆኖ ግን አንድ this is the reflection of God himself. ወልድ መንፈስ ቅዱስ አንድ አምላክ የሚለው የተገለጠው በማን ነው? በእኔ ነው። ግን አንድ ሰው ሰውን በመልካችን አምሳላችን ኢዮብ ላይ ምን ይላል? እግዚአብሔር መንፈስ ፈጠረ። ሁሉን የሚችል መንፈስ ማለት እስትንፋስ። መንፈስ ቅዱስ ምንድን ነው? መለኮት ነው። ከጎናችሁ ያለው ሰው መንፈስ ቅዱስ መለኮት ነው። ስለዚህ ፈጣሪ ነው። ሁሉን ያውቃል። በሁሉ ስፍራ ይገኛል። ልታታልለው አትሞክር በለው። እሱ ሁሉ ስፍራ አለ በለው። ልትደበቀውም አትሞክር በለው። እሱ መደበቃችን ነው። አናንያና ሰፊራ ተደብቀው ገንዘብ ሰርቀው ሲያመጡ ጴጥሮስ እንደነ እግዚአብሔር መንፈስ ለመፈታት ስለ መንፈስ ቅዱስ ላይ የሚደረጉ ኃጢአቶች የሚል ቻፕተር አለ። መንፈስ ቅዱስ ላይ ከሚደረጉ ኃጢአቶች አንዱ ምንድነው? መፈታት። አንዳንዱ ፓስተሩን ያታለል ይመስላል። አስራት ቀምሶ ሲያመጣ is not deceiving the pastor, you're deceiving the Holy Spirit. መንፈስ ቅዱስን ለመፈታተን ስለምን ነው? ገና ተናገረ እንዳይ መንፈስ ቅዱስ ግሎሪ ሲሆን እንዲህ ነው የሚሆነው። ሚስትየው እንደዚህ ነው። ባሎቹን ይቀበሉ ሰብአዊ መፍትሄ ምን አይጠፋም። ኢየሱስ ጌታ የተነፈሰው ትንፋሽ ራሱ ተውሶ እንደሆነ አታውቅም። እሱ የሰጠ ትንፋሽ መንፈስ ቅዱስ ምንድነው? እንደ ኢየሱስ አይነት ፓራክሌቶስ የሚለው ባብራራ 7 ወይም 9 ትርጉም አለው። አንደኛ መንፈስ ቅዱስ ምን ማለት ነው? ካውንስለር ነው፣ አማካሪ ነው። ይሄ ካውንስለር
አጽናኝ ብለውታል። አጽናኝ ብቻ አይደለም። የፓራክሊቶስ አንዱ ትርጉም ነው አጽናኝ። አንደኛው ምንድን ነው? መካሪ ነው። ኢየሱስ ጌታ። ሁለተኛው ምንድን ነው? ጠበቃ ነው። ስትጎዳ አትንከው ብሎ ይከራከራል። ለምን ጮህ አሜን አትል? የሆነ ነገር ሲናገር ነው መንፈስ ቅዱስ። ሌላ ምንድን ነው? የአደጋ ጊዜ ተጠሪ ነው። ዴንጀር ውስጥ ገባ መንፈስ ቅዱስ ይገባል። ማንም በማይደርስልህ ሁኔታ መንፈስ ቅዱስ ይደርስ። ረጂ ነው። ሄልፐር ረዳት። በምትሰራው ስራ የሚረዳ በምታደርገው የሚያግዝ he is a helper። እስኪ ረዳት አለኝ ነው። አሜን። ረዳት አለኝ ነው። አብሮ የሚሰራ ረዳት አለኝ ነው። መካሪ ነው። ጠበቃ ነው። ደግሞ አጽናኝ ነው። መጽሐፍ ላይ ምሳሌ ተናገረ። ቶማስ ኤዲሰን ይሄን መብራት ይፈጥራል። አንዱ ጆሮ አይሰማም እና ትምህርት ቤት ሲሄድ ስለማይሰማ አስተማሪው ወረቀት ጽፎላል። ልጅሽ ደንቆሮ ስለሆነ ስለማይገባው ትምህርት ቤት አትላኪ የሚሉ ለእናትየው በኪሱ አርጉ ጋር እዛ እናትየው ስትከፍት ወረቀት አለ። ልጅሽ እንደዚህ ስቱፒድ ስለሆነ አትላኪ ነው አለችው። ቀደደችውና ልጅ እንዲያውም በእናንተ ትምህርት ቤት ለመማር ስማርት ስለሆነ እኔ ራሴ አስተምረዋለሁ ብላ እናትየው ከአንድ እስከ 7 ቤት ውስጥ አስተምረው መብራት ፈጠሩ። ኢየሱስ ጌታ። መንፈስ ቅዱስ እንደዚህ ነው። ሰዎች የሆነ ባች ሲለጥፉልኝ ይቀበልና ይቀደው ነው። በልጅ ውስጥ ያለውን ፕሮጀክት እኔ ነኝ የማውቀው። እኔ ራሴ አስተምረዋለሁ፣ እኔ ራሴ አሰለጥናታለሁ፣ እኔ ራሴ መንገድ እከፍታለሁ ብሎ ሰዎች ኤክስፔክት በማያረጉ ከፍታለ። መንፈስ ቅዱስ ምንድን ነው? አጽናኝ ነው። you should not remain broken። ተሰብረ አትቆም። አጽናኙ አንተ ውስጥ ይያል። የተሰበረ ልብ ይጠግናል። የተሰበረ አጥንትን ይጠግናል። የተሰበረ ሞራልን ይጠግናል። የወደቀን የሰውን ልብ ያነሳል። ከዛስ ምንድን ነው? ማላጅ ነው። ኢንተርሴሰር ባራከቱስ ማለት የሚማል ይጮሃል። አደጋው ሲገባ ቀድሞ ይጮሃል። ይጸልያል። በአንተ ውስጥ ስለ አክስት ይጸልያል። ስለ ሀገር ይጸልያል። የዛሬ ስንት ከባድ ነው። እንዲህ የተነሳው የት ነው? እዚህ ወሮሚ ወደ መግቢያ ቡራዩ የቡራዩ አደጋ እንደነገር ሊሆን ስራ ቦታ አዳር ስራ ነበር። ለሊት በህልሜ ሰዎች መጥተው ቤቴን ሲያንቃጡ ላይ ለቤት ይነበር አረታው ሙላ አረ ብቻውን ቢሳ በሚገነጣ ምን ለሊት ከመጨነቄ ብዛት የተነሳ ከአልጋ ላይ ተነስቼ ተንበርክኬያለሁ። መሬት ላይ ህልሙን አይቼ ስነካ ከዛ ቤት አልቅሳለሁ። የሆነ ዴንጀር ነው አለ። ስንት ሰዓት እንደተነሳው ቻውሮች እስኪጮሁ ድረስ እንደጸለይኩ አስታውሳለሁ። ትንሽ ተኛው፣ ወደ ስራ ገባሁ። ማታ ላይ ተጀመረ ይማልዳል ስለ ወንድም፣ ይማልዳል ስለ ቤተክርስቲያን፣ ይማልዳል ስለ እህትሽ። በጣም ሰልፊሽ ነው ሰው። የመንፈስ ቅዱስ ስራ ደስታ ማለት አይደለም። ለምን ኢየሱስ ስራ በማለት መጮህ፣ መታደግ፣ መናጠቅ ስራው ማንም አራቅልስ ማለት በእናንተ ውስጥ ምን ይላል? መንፈስ በማይነገረው ቃል ምን ይላል? ይማልዳል። ኢየሱስ አሎስ ባራክልስ ሲል ኤማን ሁለተኛ የመንፈስ ቅዱስ የራሱ ሰብነት አለው። ሰብነት የሚለው ቃል መጽሐፍ ላይ አንብቡ። ፐርሰን የሚለው በአማርኛ ሰብና ነው የሚለው። ሰብና ግን መንፈስ ቅዱስን አይገልጸውም የቋንቋ አዋቂዎች ሲናገሩ። ቢኮዝ መለኮት ስለሆነ ሰብና የሚለው ሰብ ግዕዝ ሰው ነው ፊዚካል ፍቶ ወደሚለው ስለሆነ ፐርሰን የሚለው አይገልጸውም። ፐርሰን የሚለውን ቃል በራሱ በሙላት አይገልጸውም። ግን ከአማርኛው ይሻላል። ሰብነት የሚነክስ ቃል አለ። መለኮታዊ አካል አለው ማለት ሰብነት አለው ማለት መንፈስ ቅዱስ ግዑዝ አይደለም ማለት ስሜት፣ ፈቃድ፣
እውቀት አለ። መንፈስ ቅዱስ ያውቃል። መንፈስ ቅዱስ ያዝናል። መንፈስ ቅዱስ ፈቃድ አለው። ታውላ አለ ጳውሎስና በርናባስ በጠራቸው ስራ ምን በሉ ለዩን ብሎ መንፈስ ቅዱስ ምን አለ ተናገረ። እምቢ ማለት ይችላል። ተክስ ጸልያሽ የጫፍ ለቢት መንፈስ ቅዱስ ምን ይላል? ፈቃድ አለው።